የሶሻል ሚዲያ ወይም የኢንተርኔት ሱስ አለቦት ወይስ የለቦትም? በመጀመሪያ ሱስ ማለት ምንድን ነው? ሱስ ኒውሮ ፊዚዮሎጂካል ዲስኦርደር ነው ወይም በእንግሊዘኛም ሆነ በአማርኛ በጣም ብዙ ትርጉም ቢኖረውም በጣም ቀላል የሆነና ሊገልጸው የሚችለው ሱስ አንድ ነገር ፈለግንም ወይም አልፈለግንም ለማቆም ወይም ለመቀነስ አለመቻል። የሱስ አይነቶች ብዙ ናቸው። ነገር ግን በዋናነት በሁለት ከፍለን ልናያቸው እንችላለን። ሰብስታንስ ዩዝ እና ቢሄቪየራል ይባላሉ። ሰብስታንስ ዩዝ ማለት እንደ ጫት፣ አልኮል፣ ሲጋራ የመሳሰሉትን የሚያጠቃልል የአዲክሽን አይነት ሲሆን፣ ሁለተኛው ደግሞ ቢሄቪየራል ማለት ደግሞ ቁማር፣ እንደ ጌም፣ ኢንተርኔት እና እንዲሁም ሶሻል ሚዲያ ያሉት ደግሞ ቢሄቪየራል አዲክሽን ውስጥ ይካተታሉ። ስለ ኢንተርኔት ሱስ ከማየታችን በፊት በመጀመሪያ ሱስ እንዴት አእምሯችን ላይ እንደሚፈጠር እናያለን። እዚህ ጋር ወሳኙ ነገር ዶፓሚን የሚባል ሆርሞን አለ። እሱም የደስታ ሆርሞን ነው። በተፈጥሮ አእምሯችን የተለያዩ ቀለል ያሉ ነገሮች ወይም ተፈጥሯዊ ኖርማል የሆኑ ነገሮች ስናደርግ፣ ለምሳሌ እንደ ምግብ መብላት፣ ሶሻል ላይፋችን ጋር መስተጋብር፣ እንደዚህ ናቹራል የሆኑ ጤናማ የሆኑ ነገሮችን ስናደርግ ተፈጥሯዊ የሆነ ዶፓሚን ያመነጫል። ኮንስታንት የሆነ በቂ የሆነ የደስታ ሆርሞን ያመነጫል። ከዛም እንደዚህ አዲክቲቭ የሚያደርጉ ሳብስታንሶችን ወይም ቢሄቪየሮችን ስናደርግ፣ ለምሳሌ እንደ ቁማርና እንደ ሶሻል ሚዲያ ደጋግመን ስንጠቀም አእምሯችን ይሄንን ፓዝዌይ ሾርት ከት ያደርገዋል ማለት ነው። እንዴት ነው የሚያደርገው? በኖርማል ተፈጥሮ የነበረውን ትሪገር የሚያደርገውን ወይም የሚያነቃቀውን የዶፓሚን መጠን ከ2 እስከ 10 እጥፍ ከኖርማሉ በላይ እጥፍ ስለሚያደርገው፣ ይሄም ደግሞ ካሉት ነገሮች እነዚህ ነገሮች በጣም ወሳኝና ቅድሚያ ሊሰጣቸው የሚገባ ነገር እንደሆኑ ያስተምረዋል ማለት ነው። ይሄ ደግሞ ጤናማ የሆኑ ነገሮችን እየተዉ እዚህ ነገር ላይ ትኩረት እንድናደርግ ያስገድደናል። ከዛ በኋላ ምን ይፈጠራል? ብሬን አዳፕቴሽን የሚባል አለ። አእምሮ ይሄን ነገር እየለመደው ይሄዳል። ከዛ በኋላ ይሄ ነገር እየተደጋገመ እንዲመጣ ያስገድዳል ማለት ነው። ለምን? ያን ዶፓሚን መጠን በዛ በተፈለገው ልክ እንዲመጣ ስለሚፈለግ አእምሮ ያንን ነገር እየለመደው አዳፕት ያደረገው ይሄዳል። ከዛ በኋላ ድንገት ላቁም ተብሎ በሚታሰብበት ሰዓት ወይም ያ ነገር ሲቆም፣ ያን ነገር መጠቀም ስናቆም አእምሮ ያንን ነገር ስለሚፈልግ የነበረውን ዶፓሚን መጠን በጣም ስለሚቀንሰው ዊዝድራል ሲምፕተም የሚባሉት ይከሰታሉ። እነዛም ጭንቀት፣ ድብርት፣ የተለያዩ በጣም ልንቋቋማቸው የማንችለው ችግር ውስጥ እንገባለን። ነገር ግን አንድ አስደሳችሁ ነገር ምንድን ነው? እዚህ ጋር ይሄን አእምሮ ዶፓሚን መጠኑን እንደዚሁ ጨምሮ ከሆነ ጊዜ በኋላ ሪሃብሊቴሽን ወይም የማገገም ስራ ተሰርቶ ከእንደገና ከተመለሰ ወደ ኖርማሉ እንዲመለስና ወደ ኖርማሉ የዶፓሚን መጠን አእምሮ መመለስ ይችላል። ብሬን እንዴት አዲክሽን እንደሚፈጥር እስካሁን አይተናል። አሁን ስለ ሶሻል ሚዲያ አዲክሽን ወይም ስለ ሶሻል ሚዲያ ሱስ እያወራን ስላለን ሶሻል ሚዲያ ሱስ የምንለው ምን ማለት ነው? ከዛ ምልክቶችን እናያለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝኩኝ፣ እስካሁን ቪዲዮ እየተመቻችሁ ከሆነ ላይክ፣ እንዲሁም ከጎን ያለችውን የደወል ምልክት እየነካችሁ ቶሎ ቪዲዮ ሲደርስ እንዲደርሳችሁ ማድረግ ትችላላችሁ። ከዛ ውጭ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ሼር በማድረግ ለወዳጅ ዘመዶቻችሁ ማጋራት ትችላላችሁ። ሶሻል ሚዲያ ሱስ ማለት ለረጅም ጊዜ ያለማቋረጥ ያለንን የግል ስራችንን ወይም ከሶሻል ሚዲያ ውጭ ያሉትን ኖርማል ስራችን ተጽዕኖ እስከሚያሳድር ድረስ መጠቀም፣ እንዲሁም ለረጅም ሰዓት ስክሮል በማድረግና በመነካካት መቆየት፣ ይሄ የኢንተርኔት ሱስ ወይም የሶሻል ሚዲያ ሱስ እንለዋለን። ከምልክቶች ውስጥ የመጀመሪያው ረጅም ሰዓታትን ሶሻል ሚዲያ ላይ መቆየት። ሁለተኛ፣ ሶሻል ሚዲያ ላይ ካልተጠቀምን ወይም ኢንተርኔት ካልተጠቀምን መደበር፣ መጨነቅ እና ጥሩ ያልሆነ የመረበሽ ስሜት መሰማት። ሶስተኛው፣ ሌላ ስራዎችን ከመስራት ይልቅ ሶሻል ሚዲያን መጠቀም መምረጥ። ሌሎች በአካባቢ ያሉ ሰዎችን ትኩረት አለመስጠት እና ስልክ ላይና ኦንላይኖች ላይ ፎከስ ማድረግ። የውጭ ያሉትን ነገሮች በሙሉ ሶሻል ላይፍ፣ ቤተሰብ፣ ጓደኛ ምንም ትኩረት አለመስጠት፣ ስልክ ላይና ኢንተርኔት ላይ እዛ ኦንላይን ሆኖ መጠቀም። ሌላው በዚህ በመጠቀማችን ምክንያት ስራ ጫና መፈጠር ወይም ያሉብን ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል፣ እዛ ላይ የተለያዩ ችግሮች መፈጠር። ሌላው ደግሞ ሰዎች ስለኛ ሶሻል ሚዲያ አጠቃቀም በጣም ኮንሰርን አድርጓቸው ትኩረት ሰጧቸውና አሳስቧቸው ሲናገሩን
እነዚህ ምልክቶች ካሉቦ የሶሻል ሚዲያ ወይም የኢንተርኔት የማህበራዊ ድረገጽ ተጠቂ የሱስ ተጠቂ ኖት ማለት ነው። እስኪ ኮመንት ሴክሽን ላይ ሀሳባችሁን ብትገልጹልኝ በጣም ደስ ይለኛል። ከነዚህ ውስጥ የትኛው ምልክት አላችሁ ወይስ ሁሉም አላችሁ? እንዴት ነው ይሄ ሱስ አለባችሁ የሚለውን ታጋሩኝ ደስ ይለኛል። ይሄ የአብዛኞቻችን ችግር ይመስለኛል። የአብዛኞቻችን ችግር ስለሆነ አድርገን ነው ይሄንን ነገር ልንቀርፈው የምንችለው ወይም ማስተካከል ያለብን የሚለውን ይሄ ቪዲዮ ከተመቻችሁና ሀሳብ አስተያየቶቻችሁን ኮመንት ሴክሽን ላይ ካስቀመጣችሁልኝ ቀጣይ ቪዲዮ ሰራበታለሁ ማለት ነው። አንድ መታወቅ ያለበት ነገር ግን አሁን ያሉ ሶሻል ሚዲያ ፕላትፎርሞች የሰውን ብሬን ሲስተም ትኩረት ተደርጎ የተሰሩ ስለሆኑ አብዛኛው አዲክሽን እንዲፈጥሩ ወይም እኛ ብዙ ሰዓት ስክሮል እንድናደርግና እዛ ሶሻል ሚዲያ ላይ ረጅም ሰዓት እንድንቆይ ታስበው የተሰሩ በመሆናቸው ምክንያት ነው። አንደኛ ለዚህ አዲክሽን እየተጋለጥን ያለ ነው። በተለይ አሁን የቲክቶክ አጭር ሰዓት በመሆኑ ቶሎ የፈለግነውን ነገር ይመጣልን። ቶሎ አንድ ቪዲዮ ስክሮል ስናደርግ ቀጣይ ያለው ቪዲዮ የሚመጣልን እኛ በፈለግነው መልኩ ነው። ምክንያቱም የእኛን ብሬን ሲስተም የምንቆይበትን ቆይታ ራሱ ፕላትፎርሙ የሚያይበት ሲስተም ስላለው በዛ ምክንያት አዲክሽን ውስጥ እንድንገባ ምክንያት እየሆነ ነው ማለት ነው። ነገር ግን ይሄን ነገር ማስተካከል እንችላለን። እንዴት እናስተካክለው የሚለውን ቀጣይ ቪዲዮ ላይ እሰራላችኋለሁ። ግን ሀሳብ አስተያየቶቻችን ኮሜንት ሴክሽን ላይ ያስቀምጡልኝ። አመሰግናለሁ።